ሰላም እንደምን አላችሁ ውድ የዋይዲ ስፖርት የዩቲዩብ ቻናል ቤተሰቦች፣ ዛሬ ዋና ትኩረታችንን ማንቸስተር ዩናይትድ ከበርንሌ 5 ሰዓት ከሩብ የሚደረገው ጨዋታ ላይ የሚያተኩር ይሆናል። ከዛ በተጨማሪ ደግሞ አዲሱ የማንቸስተር ዩናይትድ አሰልጣኝ የሆኑ ዳሪን ፍሌቸር ስለ ማንቸስተር ዩናይትድ ምን አሉ፣ ፕሬስ ኮንፈረንስ ላይ ምን አይነት ንግግሮች ተናገሩ፣ እነዚህ ሀሳቦችን ይዘን ወደ እናንተ መተናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ቀጥታ ወደ ቪዲዮ እንግባ። መጀመሪያው መረጃችን የሚሆነው ዳሪን ፍሌቸር ዛሬ ፕሬስ ኮንፈረንስ አካሄደው ነበረ። በፕሬስ ኮንፈረንሱ ላይም ስለ ተጫዋቾች እንዲሁም ስለ ቡድኑ አጠቃላይ ሁኔታ ገልጸዋል። ከተናገሯቸው ንግግሮች መካከል አንዱ ቤንጃሚን ሼሽኮንና ማቲያስ ኩኛን እስከ ዛሬ ድረስ አውርቷቸው እንደማያውቁ፣ ከዛ ውጪ ቡድኑ ውስጥ ካሉት ተጫዋቾች 95% ከሚሆኑ ተጫዋቾች ጋር ጥሩ ግንኙነት እንዳላቸውና ሁሉንም ኮሚኒኬት እንዳደረጉ ወይም እንዳወሩ ተናግረዋል። ከዛ በተጨማሪ የመጀመሪያ ጨዋታቸውም እንደመሆኑ አንጻር ሰር አሌክስ ፈርጉሰን ጋርም በስልክ ንግግር እንዳደረጉ ተናግረዋል። ይህ ንግግራቸውም ውጤታማ እንደነበረም አክለው ተናግረዋል። ማንቸስተር ዩናይትድ ከበርንሌ ጋር እስካሁን ባደረጋቸው ጨዋታዎች ጥሩ ግምት የማሸነፍ ንጻሬ የተሰጠ ቡድን ነው። ባለፉት 4 ጨዋታዎች ማንቸስተር ዩናይትድ 3-2 1 እኩልና 1-0 እንዲሁም 2-0 ማሸነፍ ችሏል። ይሄ በአጠቃላይ ካሉት የማሸነፍ ንጻሬዎች አንጻር እጅግ በጣም ለማንቸስተር ዩናይትድ ትልቁን ግምት መስጠት ይቻላል። ከዛ በተጨማሪ 41 ጊዜ ማሸነፍ ችሏል በርንሌ ከማንቸስተር ዩናይትድ ጋር በተገናኘባቸው ጨዋታዎች። ከዛም በተጨማሪ ማንቸስተር ዩናይትድ 62 ጊዜ በማሸነፍ ከፍተኛውን ቁጥር ይዟል። በአቻነት ደግሞ 22 ጊዜ ያጠናቀዋል። ሊጉ ካረጓቸው የመጨረሻ ጨዋታዎች በርንሌ ከ5 ጨዋታዎች 3ቱን ተሸንፎ 2ቱን አቻ መውጣት የቻለው ማንቸስተር ባለፉት 5 ጨዋታዎች 1 ብቻ ነው ማሸነፍ የቻለው። እሱንም ከኒውካስትል ዩናይትድ ጋር 1-0 ያሸነፈው ውጤት ይጠቀሳል። ከዛ በውጪ ከሊድስ ጋር 1 ጎል፣ ከወልቭስ ጋር 1 ጎል፣ ከአስቶን ቪላ ጋር 2-1 እንዲሁም ከበርንማውዝ ጋር 4 አቻ የወጡት ጨዋታዎች ተጠቃሽ ናቸው። ማንቸስተር ዩናይትድ ይህን ጨዋታ ያሸንፋል ብሎ መናገር ሙሉ በሙሉ ይቻላል ብዬ አስባለሁ። ነገር ግን በሜዳቸው ከመሆኑ አንጻር በርንሌዎች ቀላል ተጋጣሚ ሆኑ። ምክንያቱም ለወራጅ ቀጠና የሚጫወት ቡድን ብዙ ጊዜ ከትልልቅ ቲሞች ጋር ሲጫወት ጥሩ እንቅስቃሴ አድርገው የመውጣት ቻንስ አላቸው። ነገር ግን በሚያሳዩት ቁጥራዊ መረጃ ማንቸስተር ዩናይትድ ሙሉ በሙሉ በሚባል ደረጃ ዶሚኔት አድርጓል ወይም ሙሉ በሙሉ በሚባል ደረጃ የአሸናፊነት ንጻሬ ያለው ለማንቸስተር ዩናይትድ ነው። ከዛ በተጨማሪ አሰልጣኙ አዲስ እንደመሆናቸው መጠን ቡድን ውስጥ ብዙ ጊዜ በባለፉት ዓመታትም ከተመለከትን አዲስ አሰልጣኝ ከመጣ በኋላ አብዛኛውን ጊዜ የመጀመሪያውን ጨዋታዎች የማሸነፍ ንጻሬያቸው ማንቸስተር ዩናይትድ 95% ነው። ይህም ለማንቸስተር ዩናይትድ ዛሬ የማሸነፍ ንጻሬውን ከፍ ያደርጋል ተብሎ የሚጠበቅ እንቅስቃሴ ነው። በበርንሌ በኩል ባለፈው ሳምንት 2-0 በተሸነፉበት ጨዋታ ማለት ነው በብራይተን 5-4-1 የጨዋታ እንቅስቃሴ ነው ይዘው የገቡት። ይሄ እጅግ በጣም በመከላከሉ ረገድ እጅግ አስፈሪ ቡድን እንደሆኑ የሚያሳይ ነው። በሁለቱ ቡድኖች በኩል ደግሞ የተለያዩ ተጫዋቾች ለዚህ ጨዋታ አልደረሱም። በጉዳትም ሆነ በአፍሪካ ዋንጫው ምክንያት በማንቸስተር ዩናይትድ በኩል ብራያም ሚቦ፣ አማድ ዲያሎ፣ ማቲያስ ዲሊት፣ ሃሪ ማጓየር፣ ማዝራዊ እና ኮቢ ማይኖ ያልተገኙ ተጫዋቾች ናቸው። ኮቢ ማይኖ በጉዳት፣ ማዝራዊ በኢንተርናሽናል ጨዋታ እንዲሁም እነ ማቲያስ ኩኛና ሃሪ ማጓየር በጉዳት፣ አማድና ብራያም ሚቦ ደግሞ ለአፍሪካ ዋንጫ በሜዳቸው ምክንያት እነዚህን ተጫዋቾች በበርንሌ በኩል ደግሞ ጁንኩል፣ ስቲቪሎ፣ ፎስተር፣ አሌክስ ታንዚሊያ፣ ሃኒበል እና የመሳሰሉት ተጫዋቾች በበርንሌ በኩል የማይሰለፉ ይሆናል። ይሄ ለማንቸስተር ዩናይትድ ትልቅ እድል ነው። ምክንያቱም ይሄን ጨዋታ ማሸነፍ ከቻለ ከዚህ በኋላ ላለው የተጫዋቾች ሜንታሊቲ እጅግ በጣም ወሳኝ ነው ማለት ይቻላል። ማንቸስተር ዩናይትድ ይህን ጨዋታ በአሸናፊነት ያጠናቅቃሉ ወይ? ኮሜንት ሴክሽን ላይ ያሳውቁኝ። ለዛሬ ያቀረብኩላችሁ መረጃ ይመስል ነበረ። ቻናላችን አዲስ ከሆናችሁ በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ተመሳሳይ ቪዲዮ እስከምንገናኝ ድረስ ሰላም።